እግዚአብሔር ባጸደ ገነት ነፍሱን እንዲያኖር እንመኛለን። በጣም አሳዛኝ ክስተት ነው። በነገራችን ላይ በጣም ሊሰራ ገና እየሰራ በብዙ ሐሳቦች ህልሞች ውስጥ ያለ ሁሌም ስታገኘው ሐዘን እንኳን ላይ ቢሆን ሐዘኑን አጣርቦ ላንተ በቃ ቀንህን ለማሳመር የሚጥር ሰው ጓደኛ ማጣት ከባድ ነውና ያው እንግዲህ ዛሬ ጠዋት ነው የሰማሁት። ትንሽ አመም ያደረገው ነበር ካሁን በፊትም በዚህ ጉዳይ ላይ እሱም ለሕክምና ወጣ ባለበት አጋጣሚ አንድ ፎቶ አጋርቶን ነበርና ከዛ ጋር በተገናኘ ደህና ነኝ ያን ያህል ለዚህ የሚያበቃም አልነበረም። ጤንነቱ በጣም ተስተካክሎ ስራ እየሰራ በነገራችን ላይ ነጻነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተውና በጣም አስደንጋጭ ቀን ነው። እኔ ምን እንደምል አላውቅም። በጣም ነው ያዘንኩት። ያው መረጃ መስጠት ስላለብኝ እዛው ለቅሶ ቤት ሆኜ ነው የደወልከውና ቀብሩ መቼ ሆነ ሰይፉ? ቀብሩ የፊታችን ተወዳጁ የኪነ ጥበብ ባለሙያው አርቲስት ነጻነት አፈወርቅ ከዚህ ዓለም በሞት መለየቱ ተሰምቷል። ለወዳጅ ዘመድ በሙሉ መጽናናትን ይስጣቸው። ሀገራችን መልካምና ጥሩ ሰዎችን እያጣች ነው። ነጻነት ወርቅነህ ትላንትና የቤተሰብ ጨዋታዎች ቪዲዮችን ሲቀርጽ ብሎ ዛሬ በጠዋቱ ለባብሶ ስራ ሊጀምር ከቤቱ ሊወጣ ሲል ነው ህይወቱ እንግዲህ ማለፉ የተሰማው ማለት ነው። ሰይፉ የቅርብ ጓደኛው ሁሉንም ነገር መረጃውን ተናግሯል። የቀብር ስነ ስርዓቱ ጥር 10 እሁድ ከጠዋቱ 2 ሰዓት ጀምሮ ፕሮግራም ተደርጎ ከቀኑ 6 ሰዓት ላይ ደግሞ ተጠናቆ የቀብር ስነ ስርዓቱ እንደሚካሄድ ይህም ተገልጿል ማለት ነው። በጣም ያሳዝናል። ነጻነት ወርቅነህ እናት ወይንም አባት ወላጆቹ በህይወት የሌሉ እንደሆነ ተናግሯል። 4 ወንድሞችና 1 እህት አለችኝ። በጣም ተፈትኜ አላሳለፍኩት የለም እድገቴ ሲልም ሁሉንም ነገር መረጃውን እንግዲህ እሱን ሰጥቷል ማለት ነው፣ በቪዲዮ መልክ ማለት ነው። ይህ የቀብር ስነ ስርዓቱ ዘመዶቹ ወዳጆቹ እንግዲህ የስራ አጋርና ባልደረቦች የነበሩ በሞላ እሱን እያሉ በቀብሩ ላይ እንግዲህ ተገኝተው የሀዘኑ ተካፋይ እንዲሆኑ ቤተሰብ ይህን መረጃ ተናግሯል ማለት ነው። በጣም ያሳዝናል። ኢቢኤስ የቤተሰብ ጨዋታ 2 መልካምና ከባድ ሀዘን ነው የገጠማቸው። ምክንያቱም በጣም ታዋቂዎች ሰዎችን አጥቷል ማለት ነው። ለሕክምና ወደ ውጭ የ30 ሰከንድ ስለራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ። ቀልደውበታል ማለት ነው። ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ለስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ይህን ያህል ህሊና የሚነካ መቃላት መናገር እሱ ጋር ደርሶ ባለቤቱ ሲያየው ያንን ነገር ምን ያህል ልቡን እንደሚሰብረው ቃላቱን አስቡትና የሰው ልጅ መጥፎ ኮመንት በኮመተ ምን ደረጃ ከፍ ብሎ ያገኛል? ምን ለውጥ ያገኛል? ለምንስ የሰውን ህሊና ይነካል?
ብሎ አለመገንዘብ። እርግጠኛ ነኝ ሰነፍ ሰዎችና ያንን ስራ መስራት የማይችሉ ሰዎች ናቸው ይህንን ነገር ቃላት ተናግረው እንደዚህ ሊያስከፉት እየቻሉት። ግን እግዚአብሔር ብሎ ደግሞ እውነቱ መጥቶ እሱም ሄደ። በሉ ምን ደረጃችሁ እናንተ ከፊልላችሁ ይሆን ይህንን ቃላት የተነፈሳችሁት ሰዎች ማለት ነውና ለሚዲያው ለስራው ሳይሆን እሱን የሚወዱት ቤተሰቦቹ ልጆች አሉት፣ ባለቤት አለችው። ስለዚህ እንዲህ አይነት ነገር በሚኮመት ሰዓት ይሄ ሰው ምን አይነት ነገር ይሰማል ብሎ አለመገንዘብ በጣም ከባድ ነው። እንግዲህ ለመላው ቤተሰቡ እግዚአብሔር መጽናናቱን ይስጣቸው። ነፍሱን በአጸደ ገነት እያኖረው። ትላንትና የቤተሰብ ጨዋታ ላይ ቪዲዮ ቀርጾ ነበረ። ዛሬ ጠዋት ደግሞ ለባብሶ ወደ ስራ ሊሄድ ሲል ነው ይሄ ነገር እየተፈጠረው። እንግዲህ ነጻነት ወርቅነህ ብዙ ስራዎችን እየሰራ ኪነ ጥበቡ ፊልም፣ ማስታወቂያ ስራ ላይ የሚሰራ ነበረ። ግን ብዙ ስራ ቢሰራም ደግሞ ህልሞች ነበሩት። እግዚአብሔር ብሎ ደግሞ እስከዚህ ድረስ ብቻ ነው ብሎ ያን ነገር እንዳይፈጽምና እንዳይቀጥል አድርጎታል። የእሱን ስራ ልጆቹ የሚረከቡ ፈጣሪ ያድርግለት። ልጆቹን ትልቅ ደረጃ ላይ ያድርስለት። ባለቤቱና ወንድም እህቱን ፈጣሪ እንግዲህ ያጽናቸው። ነጻነት ወርቅነህ ወላጆቹ በልጅነቱ ነው የሞቱት። 4 ወንድሞችና 1 እህት እንዳሉት ተናግሯል። ያደኩት በአያት እጅ ነው ብሎ መልእክቱንም ተናግሯል። እጽፋለሁ፣ አነባለሁ፣ እማነበው መቃብር ቦታ ሄጄ ነው ሲልም ተናግሯል። ለምንድን ነው አንተ መቃብር ቦታ የምትመርጠው ለማንበብ ተብሎ ሲጠየቅ ከቀብር በኋላ ማንም ሰው የሞተን ሰው ዞር ብሎ እንደማያየው እገነዘባለሁ። ያም ነገር ያሳዝነኛል። ስለዚህ ሳነብ ሄጄ መቃብር ቦታ ነው የማነበው። መቃብር ቦታ ከተቀበረ አንድ ሰው ሞቶ ከተቀበረ ማንም ሰው ወይንም ቤተሰቡ ዞር ብለው እዛ ቀብር ቦታ እንኳን አይመጡም እና መቃብር ቦታ ለማንበብ እመርጣለሁ ብሎ ምላሽ ሰጥቶ ነበር፣ ኢንተርቪው ሲደረግ ማለት ነው። እና ብዙ ስራ ሰርቷል። ግን ደግሞ እግዚአብሔር እስከዚች ድረስ ነው የምትኖረው ብሎ ስለፈቀደበት ብቻ ነው። የቀብር ስነ ስርዓቱ ተለቋል። እሁድ ጥር 10 ነው። ከቀኑ ከጠዋቱ 2 ሰዓት ጀምሮ ፕሮግራም ይደረጋል። የሽኝት 6 ሰዓት ላይ ደግሞ የቀብር ስነ ስርዓቱ ይጠናቀቃል ማለት ነው። እሱንም እግዚአብሔር ነፍሱን በአጸደ ገነት ያኑር፣ ቤተሰቦቹንም መጽናናቱን ይስጣቸው ይባላል። እንግዲህ እሱ 3 ልጆች ወልዷል። 3 ናቸው፣ 2 ሴትና 1 ወንድ ልጅ አፍርቷል ማለት ነው። እና የእሱን ቦታ የሚተኩለት ያድርግለት ፈጣሪ። እና በጣም ያሳዝናል። ለሰው ልጅ መልካም መመኘት ጥሩ ነው። እንግዲህ አስፋው መሸሻ ሳይቆይ ደግሞ ነጻነት ወርቅነህ ተከትሎት ሄዷል ማለት ነው። ኢቢኤስ ቲቪ መልካም ሰዎችን አጥቷል።